ሃይ እንደምን አላችሁ? ዛሬ የአሪስቶትልን የፖለቲካ ሀሳቢ እናጠቃልላለን። ባለፈው 6 አይነት የመንግስት አስተዳደር እንዳጠና ተመልክተናል። 6ቱን ባጭሩ አቀርብላችኋለሁ። አንደኛው ሞናርኪ ወይም የንጉሳዊ ስርዓት ሲሆን ይህ የንጉሳዊ ስርዓት ፍትህ ያለበት ፍትህን የሚያሰፍን ከሆነ በትሩ ገቨርንመንት ወይም በትክክለኛ መንግስት የሚመለከተው ነው አሪስቶትል። በሁለተኛ ደረጃ የተመረጡ በጥቂቶች የተወከለ አስተዳደር ሲሆን ይህም አሪስቶክራሲ ብሎ የሚጠራው ነው። አሪስቶክራሲ በኖብልስ ክብር ያላቸው ስብዕና ያላቸው ሆኖ ግን በዘር የማይተላለፍ አይነት መንግስት ከሆነ ይህም በትሩ ገቨርንመንት ውስጥ የሚያካትተው ነው። በሶስተኛ ደረጃ ፖሊቲ ብሎ የሚጠራው ነው። እሱ ፖሊቲ በብዙሃን በመወከል የሚፈጠር መንግስት ሆኖ ሁሉንም ዜጋ በእኩልነት የሚያገለግል መንግስት ከሆነ ፖሊቲ ብሎ ይጠራዋል። ይህም ለሱ ቤስት ታይፕ ኦፍ ገቨርንመንት ብሎ የሚጠቅሰው ነው። እሱ እነዚህ 3 አይነት የመንግስት አስተዳደሮች ሲነቅዙ የሚፈጥሩት ደግሞ 3 አይነት አስተዳደር አለ። ለምሳሌ ንጉሳዊ ስርዓት ለራሱ ጥቅምና ለራሱ እውቅና ለፌም ሲሆን ታይራኒ የጭቆና አገዛዝ የአንድ ግለሰብ አምባገነናዊ ስርዓት ሲፈጥር ታይራኒ ብሎ ይጠራዋል። ኦሊጋርኪ ብሎ የሚጠራው ደግሞ በተወሰኑ የመንግስት አካላቶች በተለይ ደግሞ ለሀብት ለማካበት ህዝቡን ሲበዘብዙ የሚፈጠር አይነት ስርዓት ነው። በ6ኛ ደረጃ ዲሞክራሲ ነው የሚያስቀምጠው። ዲሞክራሲ ፖሊቲ ዲኬ ሲያደርግ የሚፈጠር ሆኖ በተወሰኑት ውክልና ባላቸው ብዙሃን በብዙሃን ስም የሚፈጠር ስርዓት ነው። ነገር ግን በሁለተኛ ደረጃ ነው የሚያስቀምጠው የተሻለ ብሎ ከ6ቱ ውስጥ ከፖሊቲ ቀጥሎ ዲሞክራሲን ይመርጣል አሪስቶትል። ያው ልቅ የሆነ ነገሮችን ያመጣልን ብሎ ስለሚያስብ ነው። አናርኪ የመሳሰሉ ነገሮች ሊፈጥር የሚችል ነው፣ ስንጥቅን ያመጣል ብሎ ያስባል። አሪስቶትል እንደዛም ሆኖ ለባሪያዎችና ለሴቶች ዝቅ ያለ አመለካከት ነበረው። ከክርስቶስ ልደት በፊት የነበረ አስተሳሰብ ስለሆነ ብዙም የሚደንቅ አይደለም። ምክንያቱም እንግሊዝ ለምሳሌ የብዙ ነገር መነሻ አድርገን የምንወስዳት የሴቶች የመምረጥ መብት የተረጋገጠው ከአንደኛው የዓለም ጦርነት በኋላ በተደረገ ሰፊ ትግል ነው። የኢኳሊቲ ሊበርቲ ፍራተርኒቲ እዚህ እኩልነት፣ ነፃነት፣ ወንድማማችነት እንደ መፈክር ፈረንሳይ የሚታወቀው የሴቶች የመምረጥ መብት የተረጋገጠው በ1944 ነው። የማይኖሪቲ ራይትስ የጥቁሮች መብት የኢንክሉሲቭ ፖለቲክስ የመሳሰለው ነገር የመጡት በ1960 በኋላ ነው። ዛሬ እንደቀላል የምንመለከታቸው በብዙ ትግል የመጡ መሆናቸውን ማስታወስ ያስፈልጋል ለማለት ነው ወዳጆች። በቀጣይ ከሩቅ ምስራቅ ሀገራት የጥንት እሳቤዎችን እናያለን። ዛሬ ሰላም ሆኑልኝ። ቻው።